ሰላም ወዳጆቼ፣ በዓለም ሁሉ ዙሪያ ያላችሁ ይህን መልእክት የምትሰሙ አጭር የሆነ የወንጌል መልእክት አለኝ። ወገኖቼ ሆይ ጌታ ኢየሱስ ክርስቶስ ወደዚህ ዓለም የመጣው ምድር የሃይማኖት እጥረት ስለገጠማት አንድ ተጨማሪ ሃይማኖት ሊመሰርት አልመጣም። ሃይማኖት ሰው ወደ እግዚአብሔር ለመድረስ የሚያደርገው ጥረትና መፍጨርጨር ነው። በሰው ጥረትና መፍጨርጨር ወደ እግዚአብሔር መድረስ አይቻልም። ስለዚህ ጌታ ኢየሱስ ክርስቶስ ሃይማኖት የማይሰጠውን ሕይወት ሊሰጠን ወደ ዓለም መጥቷል። የዘላለም ሕይወት ያለው በኢየሱስ ክርስቶስ ሞትና ትንሣኤ በማመን ብቻ ነው። ኢየሱስ ክርስቶስ የሞተው ለኃጢአተኞች ነው። በእርሱ የሚያምኑ ሁሉ ከኃጢአት ይድናሉ፣ ከዘላለም ፍርድ ያመልጣሉ፣ የእግዚአብሔርን መንግሥት ወራሽ ይሆናሉ። ጌታ ኢየሱስም አለ፣ እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው አለ። የዘላለም ሕይወት ያለው ጳውሎስን፣ ጴጥሮስን፣ ፊልጶስን በማመን አይደለም። የዘላለም ሕይወት ያለው ጌታ ኢየሱስን በማመን ነው። ስለዚህ ሰው ሁሉ ትኩረቱን ወደ ኢየሱስ እንዲያደርግ፣ ልቡ ወደ ክርስቶስ እንዲመለስ፣ በኢየሱስ ሞትና ትንሣኤ በማመን እንዲድን ይህን የፍቅር መልእክት አቀርባለሁ። እግዚአብሔር ይባርካችሁ።